ዳታ ላትመለስ ከቤት ተባረረች። ኤቢ ናታና ዳታ ሲሳሳሙ አይቻቸዋለሁኝ። ቪዲዮ ቀርጫቸው ነበር። ቪዲዮውንም ደግሞ እተኛሁበት አጠፉት ብላ ለወይዘሮ ማርታ ተናገረች። ወይዘሮ ማርታ ኤቢን ብዙም ባሰማትና ባትረዳት እንኳ አሁን ላይ ግን ሁሉንም ነገር ተረዳቻት። አንቺ በጣም እውነት አለሽ። እኔ እስከ ዛሬም ድረስ በጣም ገርሞኛል። ነገሮችን አንቺ የምትነግርኝን ነገር ሰምቼ አላቅም እና ልጄ በጣም ይቅርታ፣ አንቺ እውነተኛና የዋህ ሰው ነሽ አለቻት። አቶ ደረጀም እስከ ዛሬ ድረስ የደበቀውን ነገር ሊነግራት 1-2 ቀን ቀረው። እንዴት እንደሚነግራት ግራ ተጋብቷል። ማርታ አንድ ጥያቄ ጠይቅሽ፣ እኔ እንደው ለምሳሌ ከሌላ ልጅ ባገባ አግብቼ በወልድ ትቀበይኛለሽ ወይ አላት። እኔ በጣም እወዳለሁ፣ በጣም አከብርሃለሁ። ለአንተ ምንም ነገር ልሆንልህ እችላለሁ። ግን ደግሞ ሌላ አግብተህ ወልደህ ደብቀህ ከሆነ እኔ እናንተ በዚሁ እንለያያለን በማለት አስጠነቀቀችው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እንግዲህ ከብዙ መጥፋት በኋላ ብቅ ብያለሁኝ። ለዚህ ለቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ነባር ላይክ፣ ሸር እያደረጋችሁ ስለምታበረታቱኝ እጅግ አመሰግናለሁ። እንግዲህ ዳታ ናታ ጋር ትሳሳም ባገኘችው ነገር ከቤት ተባረረች። ሰላምዬ የዳጣ ከቤት መውጣት በጣም አናዶታል። እድሜ ልክዋን ለሷ ብላ እየተሰቃየች እንደሆነ ማንም ሊረዳት አልቻለም። ዳጣ እኔ እኮ ከቤት አባረሩኝ፣ ስለዚህ ዛሬ ማታ መውጣት ፈልጋለሁ በማለት ለሰላም ነገረቻት። ሰላምም 2 ልብ ሆነች። እኔ እዚህ የተቀመጥኩት ለሰላም ነው፣ ትዳሬንም ረስቼ እንዲሁም ደግሞ እድሜ ልኬን ሰው ቤት የምሰራውም ላንቺ ብዬ ነው። እኔ አንቺን እዛ ቤት የማላይሽ ከሆነ ስራውን አቆመዋለሁ በማለት ለዳታ ነገረቻት። ዳታ ለኔ ይህንን ያህል ዋጋ የምትከፍልልኝ ግን ለምንድን ነው? እኔ አንቺ ምንሽም አላማረኝም። እኔ እናቴ ትመስኛለሽ፣ እኔ ግን እናቴን አላውቃትም አለቻት። እኔ እናትሽ ካይሆን በጣም አክስትሽ ነኝ። የእናትሽን ቦታ እንኳ ልይዝልሽና ልተካልሽ የማልችል ሰው ነኝ። እናም ደግሞ አንዳንድ ነገሮችን እኔ በራሴ ላግዝሽ እችላለሁኝ። ከአሁን ወዲያ ግን ለሚመጣው ነገር ውድ የሀገሮች ልጆች በውጭ ሀገር ለምሰሩት ጥንቃቄ ያስፈልጋል በማለት ገለጠ። ወይዘሮ ማርታ ያቤ የምታወራውን ነገር አንድ ቀን እንኳ ተረድታት አታውቅም ነበር። አሁን ግን እውነት ነው እንዲህ ነገር በማለት አሳሰበቻት። ኤቢ ወይዘሮ ማርታ ከአሁን ወደ ግን ለምትነጋገሪው ነገር አንቺ ትክክል ነሽ፣ መያዝ አለብኝ በማለት እስከ እናቷ አመሰገናት። ወይዘሮ ማርታ የዳጣ እውነት እስከሚያልቅ ድረስ ቤት ተከራየችላት። እኔ ትክክለኛ አባቷ ከተገኘ እኔው አስገባታለሁኝ። ነገር ግን አሁን ላይ ግን ለእኔ ከባድ ሆኖብኛል አለች። ወይዘሮ ማርታ አንዳንድ ጥያቄዎችን መለሰች። እኔ ለፍቅሬም ሆነ ለትዳሬም ትልቅ መስተዋት ከፍላለሁኝ። ዛሬ ላይ ግን ወደኋላ እንዲቀርብኝ አልፈልግም በማለት
ተናገረች። ኤቢ ዳታን ትትሳሳም ደረሰችባት። እንዲሁም ዛተችባት። በእድሜ ልክሽ መኪና እንዳትነጂ ነው ማደርግሽ። ይሄ ሁላ ትዕዛዝ ነው። እናም ደግሞ ትዕዛዙን በትክክል ስለምታግዥን እናመሰግናለን በማለት ፍቅራቸውን ገለጡ። ሰላምዬ እኔ እኮ እዚህ ያለሁት ላንቺ ብዬ ነው። ላንቺ ባልማ ቤት ቀይር ነበር። እሜልኬን አንድ ቤት ይሰለቻል አለች። ወይዘሮ ማርታ አንቺ የምታወሪው ነገር ሁሉ ነገር ጠብ አይልም። እኔ ነኝ ያልተረዳሁሽ እና በጣም ይቅርታ በማለት ይቅርታ ጠየቀች። ምክንያቱም በህይወታችሁ ውስጥ ብዙ ነገሮችን አጋጣሚ ይኖራሉ። እነዛን አጋጣሚ ደግሞ መጠቀም ካልቻላችሁ ጊዜያችሁም ሆነ እድሜያችሁም እንደሚያልፍ እርግጠኛ ነኝ በማለት ተናገረች። ሰላም እኔ ዳታ እዚህ ቤት የማትኖር ከሆነ እኔ እምለቃለሁ ብላ ለወይዘሮ ማርታ ተናገረች። ወይዘሮ ማርታም በጣም ደነገጠች። እንዴት እሷ ጋራ እንዴት ይሄ ነገር እንዲህ ሊሆን ቻለ? እኔ ምንም ነገር አልገባኝም። ነገሮች ግን ወደየትና ወደየት እየሄዱ እንደሆነ እኔ ራሱ ልረዳው አልችልም በማለት ድንግርግር አደረጋት። ግማሻችን አብረን ግማሻችን ደግሞ ተለያይተናል የሚል ጥያቄዎች ናቸው የመጡት በማለት ግራ ተጋባች። በሌላ ቪዲዮ እስከምንመጣ ድረስ ይህን ቻናል ላይክ፣ ሸር ያደረጋችሁ ሰብስክራይብ አድርጉ።